አልተገለጸም ስንር ማሸማቀቅ እየቻሉ ለመሰላቸው ሰዎች ይህ ቪዲዮ ከሌላ ጊዜው በተለየ መልኩ ሊረዝም ስለሚችል ኮፒ ሊንክ ሪፖስት ሼር በማድረግ ጀምሩት። አው አላሁ ሱብሓነሁ ወተዓላ ቁርአን ውስጥ ራሱን ከገለጸበት መልእክተኛው አለይሂ ሰላቱ ወሰላም ሐዲታቸው ውስጥ አላህን ከገለጹባቸው ባህሪያቶች ውጪ ፈጽመው ነው አላህን አንገልጸው። ለምሳሌ አላሁ ሱብሓነሁ ወተዓላ እጅ እንዳለው ፊት እንዳለው ወደ ቅርቢቷ ሰማይ እንደሚወርድ ወዘተ ባህሪያቶች ተነግሩናል። እነዚህን በተነገረን መልኩ ከፍጡራን ጋር ሰናመሳስል አላሁ ሱብሓነሁ ወተዓላ አጽድቀን እናልፋለን። ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር። እሱን የሚመስል አንዳችም ነገር የለም። እሱ ሰሚና ተመልካች ነው። በአንድ በኩል አላህ እሱን የሚያመሳስሉትን ሰዎች እሱን የሚመስል የለም እያለ አላሁ ሱብሓነሁ ወተዓላ ውድቅ አድርጎባቸዋል። ባህሪዎች መገለጫዎች እንዳሉት ደግሞ ወሁወ ሰሚዑል በሲር ብሎ አላሁ ሱብሓነሁ ወተዓላ ነግሮናል። አላህ ወደ ቅርቢቷ ሰማይ ይወርዳል። ጌታ አላሁ ሱብሓነሁ ወተዓላ ሐዲስ ውስጥ መልእክተኛው አለይሂ ሰላቱ ወሰላም እንደነገሩን የንዚሉ ረቡና ተባረከ ወተዓላ ኩለ ለይለቲን ኢለ ሰማኢ ዱንያ አላሁ ሱብሓነሁ ወተዓላ በየሌሊቱ ወደ ቅርቢቷ ሰማይ ይወርዳል። እንዴት ነው የሚወርደው? ይሄ ለኛ አሁን ምላሻችን የሚሆነው አልተገለጸም ነው። ሌሎች ይሄን ምላሻችን ያልጣማቸው ሰዎች ከተደበቁበት ከተኙበት መተው ተገልጿል እኛ እናውቀዋለን አሉ። የንዚሉ ረቡና ማለት አላ ሐذፊ ሙዳፍ ነው። እዚህ ቦታ ላይ ይወደቃ አለ መለኩ ረቢና አው አምሩ ረቢና የጌታችን ትእዛዝ ነው የሚወርደው ወይም መላእክት ነው የሚወርደው አሉ። ለነዚህ ፍልስፍናዎች የምንሰጣቸው ምላሾች አሉ። አንደኛ ከቁርአንና ከሐዲስ ግልጽ መልእክቶች የሚጋጭ ነው። ሁለተኛ ከሐዲሱ ወረድ ብሎ የተጠቀሰ ነገር አለ። አላሁ ሱብሓነሁ ወተዓላ ወደ ቅርቢቷ ሰማይ በመውረድ መን የድዑኒ ፈአስተጂበ ለህ ነው የሚለው። ማን ነው የሚለምነኝ? እሺ መላእክት በዚህ ልክ እነሱ እንደሚሉት ወርዶ አላህ የሚጠይቀውን ጥያቄ ለፍጡራኖች ይጠይቃል። ማን ነው የሚጠይቀኝ የምሰጠው ብሎ እንዴት ከአላህ ውጭ ሰዎችን ይጣራል? እንዲጣሩት ወይም እንዲለምኑት እውቅና ይሰጣል። ይሄ አንዱ ምላሻችን ነው። ሁለተኛው መን ሰበቀከ ቢሃዛ እንደ አይነቱን ታዊል እንደ አይነቱን መቆልመም እንድትቆለምም ማን ቀዳሚ ያለ? ከሰሃቦች ውስጥ ማንም የለህም። ጅብ በቀደደው ውሻ ይገባል ይባላል። ሌሎች እነሱ የከፈቱትን በር ተጠቅመው ብዥታ ለመልቀቅ ይሞክራሉ። ሰለፎቻችን ሰሃቦቻችን በዚህ ጉዳይ ላይ በአላሁ ሱብሓነሁ ወተዓላ ስምና ባህሪ ላይ የቆሙበት ቦታ ላይ ልንቆም ይገባል። ቂፍ ሐይሱ ወቀፈ አልቀውም ሰዎች በቆሙበት ቦታ ላይ ቁም። ፈኢነሁም ዐን ዒልሚን ወቀፉ በእውቀት ላይ ሆነው ነው የቆሙት። ኢማም አልአውዛዒ ምን ይላሉ? ዐለይከ ቢአታሪ መን ሰለፍ ያለፉ ሰዎችን ፈለግና ኮቴ በመከተል አደራ። ያለፉት ብርቅዬ ረሱል ሰለላሁ ዐለይሂ ወሰለም በአንደበታቸው የመሰከሩላቸው ሰሃቦች በአላህ ስሞችና ባህሪያቶች መገለጫዎች ምንም አይነት ፍልስፍና ውስጥ አልገቡም። የመጣውን እንደመጣ ነው የተቀበሉት ማለት ነው። ኸይሩ ናሲ ቀርኒ ثم الذين يلونهم ثم الذين يلونهم ብለው ረሱል ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ በላጩ በኔ ዘመን ያሉ ሰዎች ናቸው። ከዚያ ከነሱ በኋላ የሚመጡ ከዚያ ከነሱ በኋላ የሚመጡ ብለው 300 ዓመታትን መልእክተኛው አለይሂ ሰላቱ ወሰላም ጠቅሰዋል። እነሱን በመከተል ላይ አደራ። እንዲህ አይነት ብዥታ አደገኛ የሆነ ብዥታ ነው። ልንወድቅበት የማይገባ ብዥታ ነው። በእውቀት የቀደምቶቻችንን ፈለግ በመከተል አደራ። መንሀጀ ሰለፍ አስለም ወአዕለም ወአሕከም የነሱ ጉዞና አካሄድ ከብዥታ ከፍልስፍና የጠራ ለአእምሮ ለደህንነት ሰላሙ የተጠበቀ መንገድ ነውና ራሳችንን በእውቀት ልናስታጥቅ ይገባል። ይህንን ቪዲዮ ሼር አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።